ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ እማዬን አደራ 9 ወር አርግዘሽ በጭንቅ አሳድገሽ ጡትሽን አጥብተሽ ምሳዬን ራቴን ቁርሴንም አብልተሽ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ ሎሚ ተራ ተራ እማዬን አደራ ካጠገቧ ሳርቅሎ ከፊቷ ሳልጠፋ ካይኗ ሳልሰወር ልጄ ጠፋች ብላኔ እናቴ መሸበር ያ ሁሉ መጨነቅ ካንቺ እንዳልለይሽ እንዳታጭኝ ነበር እናቴ ምን በጀሽ እንደወጣው ስቀር አይንዬ አይን ዓለም እህቴ ምን ሆነሽብኝ ነው? ቲናዬ እናቴ ዛሬ በህልሜ ስትመላለስ ነው ያደረችው። በጣም ናፍቃኛለች። አይልሽ እኔ ቆንጆ እኔና አንቺ አሁን በዚህ ሰዓት በጣም ጠንካራ መሆን ያለብን ጊዜ ነው። እሺ እኔ ቲና ያለ እናቴ መኖር አልችልም። ወይ ከዚህ ሁሉ ስቃይ ምን አለበት ፈጣሪ በወሰደኝ። ቆይ እሺ እኔስ ማን አለኝ? ምን አለ አንቺ እንኳን ብትቆይልኝ? ሁላችሁም ጥላችሁ እየሄዳችሁ እሺ እኔስ ምን ልሁን? ትሰሚኛለሽ? ከዛሬ በኋላ ስታማሪና ፈጣሪ ወሰደኝ ስትይ እንዳልሰማሽ እሺ? በጣም ይቅርታ እንደዚህ ስትይ እኮ ስላናደድሽኝ። ቆይ ቲኑ ዛሬ እኔ ልሸኝሽ? እሺ ደስ ይለኛል። ግን ቲኑ እኔ ትምህርቴን ተመዘገብኩ። አንቺስ የኮሌጁን ነገር እንዴት አደረግሽ? አይ እኔ ቆንጆ እኔ በአሁኑ አመት ይለፈኝ። ምን ማለት ነው? እኔ እየተማርኩ አንቺ እንዴት ለምን አትማሪ? አይ ምንም እኔ ትንሽ መስራት ስላለብኝ ነው። እሺ እንዴት ቲኑ? የመስተንግዶውን እኮ ስራ ለጊዜው እንደምትሰሪ ነበር የነገርሽ። ወይስ እማ ስትሞት ነገሮች ተቀየሩ? እኔ ቆንጆ አንቺ በጣም ጎበዝ ተማሪ ሁኚልኝ እና ራስሽን ደግሞ በመጠበቅ አግዢኝ። እሺ እንዴት ተዋለው? ታያልኩሽ አይደል እንዴ? ቆይ አንቺ እኔ ለመጨቅጨቅ ነው እንዴ ተነሳሹ? እሺ በቃ እንደውም አልሸኝሽም። ሰላም ወይ ህይወቴ አቅበሽቷ አትይኝ። ጮሽብኝ እኮ እህቴ። ከዚህ በኋላ ደግሞ ሁለተኛ አልጮህብሽም። እሺ ሁሌ እንደዚህ እያልሽ ግን መጮሽን አላቆምሽም። እውነት ነው። እማ ከሞተች በኋላ ግን ባህሪሽ ሁሉ ነው የተቀያየረው። እንዴ ምን ሆንኩኝ? ምን የተቀየረብሽ? በሆነው ባህል ሆኖ ትጮያለሽ፣ በትንሽ ነገርም ትጨቃጨቅኛለሽ። እሺ እኔ ቆንጆ ይቅርታሽ አስተካክላለሁ። እሺ እህቴ። ደግሞ ስሚኝ ዛሬ ደሞዝ ቀን ነው። እቁቡንም ደግሞ ወስደው እኔ ነኝ። ዩኒፎርምና የሚያስፈልግሽ ነገር ደግሞ ገዛልሻለሁ። እሺ አንቺ እኮ እዛ ትምህርት ቤት ያለ ዩኒፎርም ነው የተማርሽው። እና ታዲያ እኔ ያለ ዩኒፎርም ብማር እህቴን ያለ ዩኒፎርም ላስተምራት? አመሰግናለሁ። እሺ አይኔ ቆንጆ በደህና ወይ ምክርሽንም ቢሽ አይ ዳዊት ቢያንስ አንተ አብረኸው ብትሄድ ጥሩ ነበር። እንዴ ሄጄስ ማለት ቢያንስ እኮ ታገላግለው ነበር። እንዴ ለሱም አላንስም ነበር። አዎ አገላግል ነበር። ለሱስ አላንስም ማለት ቆይ ቢደባደባ ታግዝለትም ማለት ነው። እንዴ
እንዴ ብሎ ነው እንጂ እንዴ በፊትስ ቢሆን ከፊት ሰመረው የነበርኩ ነው አይደል እንዴ? እንደዛ ከሆነ ያሳቡ ባለቤት አንተ ነህ ማለት ነው። ማርያም ነው አይደለም? አሃ እንዴ እንደዚህ አፍተሻቲ አንድ ነገር ከሆነ መቼም አልለቀም። እሺ ዳዊት ለፈጣሪ ወይ ልጅ እንደው የሱን በደልቶ እሱ ብዙ አድርጎ ሊሆን ይችላል። እንዴ ልጅ እኮ አንድ ነገር ከሆነ ከነታች እንደቷ ገነት ወንፊት ነው የምታደርገኝ። እኔ አላምናችሁም። እነዚህ ሰዎች የሚቀየሩት ነገር አለ። ዳዊት አቤት። ግን አይንዬ እንደ ሐሳብ ገነትን ይዘናብን መጣ አሁን ቶሎ ሄደን ብንፈልገው አይሻልም? አይሻልም? ምን ይሻላል። እሺ ነው አስቀራቃኝ ና ቶሎ ስለኔ እያሰብሽ ነበር እንዴ? አይ ምን ያስደነግጠኛል? አጋጣሚ ሆኖብኝ ነው። ደጋግሜ ነግሬሻለሁ አፈቅርሻለሁ። አንቺ ግን እስኮ ምንም አይነት ምላሽ አልሰጥሽኝ። ኢሳያስ እኔ በዚህ ጊዜ ስለ ትምህርቴ እንጂ ስለ ሌላ ነገር ማስብበት ጊዜ ላይ አይደለሁም። እኔስ ደግሞ ስለ ትምህርትሽ የሚመለከተኝ ነገር የለም። እኔ ያልኩት ከኔ ጋር ብቻ አብረሽኝ ሁኚ ነው። ኢሳያስ እኔንም ተረዳኝ እንጂ በዛ በኩል እህቴ ህይወቷን እየሰጠችኝ ነው። እኔ ጎበዞኝ ላኮራት ሲገባ እንደዚህ አይነት ነገር ውስጥ እንግባት ለኛ። አንቺ አሰይም እንዴ? እኔ ስለ ትምህርትሽ የሚመለከተኝ ነገር የለም። ስፈልጊ ጎበዝ ተማሪ፣ ስፈልጊ ሰነፍ ተማሪ መሆን ትችላለሽ። እኔ ያልኩት ከኔ ጋር ብቻ አብረሽኝ ሁኚ ነው እኮ። እንደዛ ከሆነ ህይወቴም ትምህርቴም ይበላሻል። እያረግሻለሽ ነገር ግን ታውቁሻል። ምን አረኩኝ? እየተቆጣሽኝና እየተናገርሽኝ። ይቅርታ አላወኩም። ዛሬ እንደስከዛሬው አስበሽ ንገሪኛለሽ፣ እዚሁ ትነግሪኛለሽ። እሺ እያስጨነቀኝ እኮ ነው። ራቅ በለኝ። እሺ ተናገሪ። ግን እኮ እህቴ። አንቺ አሰይም እንዴ? እህቴ ምን ያህል ሰበብ ምደረድሪብኝ? ካልፈለግሽ አልፈልግም በይ። እሱማ አልፈልግም። ምን አልሽ? አይ ምንም እዚሁ ነው። እሺ ተናገሪ። ምንድነው? እውነት ለመናገር ኢሳያስ ላንተ ምንም አይነት የፍቅር ስሜት የለኝም። ግን እሺ እንሞክር። ጥሩ እንሞክር። ለማንኛውም ስልኬን ከብሎ ከውጭሽ እደውልልሻለሁ። ደግሞ ያቺ ጓደኛሽ እዚህ ፊጋ 11 ያክፍል እንደገባችሁ ነግረኛለች። ጧት መጥቻ አድርስሻለሁ። ሰላም ዋል። አንቺ እንዴ ምንድነው እንደዚህ ድምጽሽን አትፈስሽ ተፋሽ? እንዴት ነህ? ደህና ነሽ? እግዚአብሔር ይመስገን። ጠፋው አይደል እንዴ? በጣም ጠፋሽ እንጂ አለው። ደግሞ ምን ሆነሽ ነው ጥቁር ያልሽው? ለካ አንተ አልሰማህም። እናቴ እኮ አርፋለች። ቲኑ እግዚአብሔር ያጽናሽ በእናትሽ። እኔ እኮ አልሰማሁም። አረ ችግር የለውም አትጨነቅ። እና ሳምሪን አግኝታት ታውቃለህ? እባክሽ እሷም ድምጿን አጥፍታ ጠፍታለች። አይዞህ እንግዲህ ይቻላል። አሁንማ ቻልኩት። መጥፋቷ ቀረ ቢለኝም አማራጭ የለኝም። አረ አንተ ደግሞ እዚህ ቆሜ ስለፈልፍ እንዳያባሩኝ። ታያችሁ እባክሽ። እንዴ በስንት ጊዜ አይደል እንዴ ተገናኘነው? ይልቁንስ ውጤት መጣ? የት ተመዘገብሽ ኮሌጅ? አይ እኔ እንኳን በአሁኑ ትንሽ ልስራ። ይሻላል ብለሽ ነው? በጊዜ ብትማሪ ይሻላል።
አይ ቆይ ኧረ አንተ ልጅ ምን ልታዘዝ? እሺ ማኪያቶ አንተ የእንጭቅ ልጅ የት አባህ ገብተህ የኔን ሰዎች መተህ ግርማቸው ዝም ይለኛል ብለህ አስበህ ከሆነ ተሳስተሃል። አላወቀኝም ማለት ነው። ከትንሽ እስከ ትልቅ ድረስ የኔን ስም ሲሰማ እንደሚረዳ አይ ወይ ወደኛ ለማተኩስ ወደኛ ነው። ክሪስ እንገደሉት በቃ ዳዊት። ኧረ አይኔ ክፉ ነገር ወደ ጆሮሽ አታምጪ እንዴ። ምንም መጥፎ ነገር እያሰብኩ አይደለም፣ የሆነውን ነው እየነገርኩ ያለሁት። ዳዊት ተረጋጊ። አይኔ እርግጠኛ ነኝ ክሪስ በቀላሉ ምንም አይሆንም። እኔ እንደዛ አይመስለኝም ዳዊት። ግርማቸው ከሆነ ያገኘው ገሎት ነው የሚሆነው። አይኔ የሻውን እያለቀሱ ከማማረር ፈጣሪ ወይ ክፉ አታርግብን እያሉ መጸለይ አይሻልም? እባክህ ፈጣሪ ዛሬን ብታወጣኝ። ዛሬን ካተረፍከው እኔ ከዚህ በኋላ ምን እንደማደርግ አውቃለሁ። በቃ ሻውን ቤት እንሂድና እንጠብቀው። ምን ነው አንተም ታውቀዋል እንዴ? ሬሳውን እስኪልኩልን ቁጭ ብለን እንጠብቃቸው? ኧረ እኔ እንደዛ አላልኩም። ታዲያ እንደዛ ካላሰብክ እንፈልገዋ። የምን ወደ ቤት መሄድ ነው? በቃ እሺ እንሂድ። እንዳይተኩሱ። ኧረ እንዬ
አሪፍ ነው። ወገቡን ትንሽ አስተካክላለሁ፣ ከዛ ቆንጆ ይሆናል። አዎ የምር አሪፍ ጨርቅ ነው። በዛ ላይ ባሪክ ብር ነው ያገኘነው። አዎ እና አንቺ ገዛሽ? አሁን ሲስተር ትመጣለች፣ ከሷ ጋር ሄጄ እገዛለሁ። አይ አሪፍ። እኔ ምንሽ ዛሬ ኢሳያስ እኮ አግኝቼው ነበረ። እሱ ደግሞ ዛሬም ጨቅጭቅሽ አይደል? ቆይ ግን ፊጋ ስኩል ፕሪፓራቶሪ እንደገባ ነግረሽዋል እንዴ? አዎ አስጨንቆኝ ነበርና ነገርኩት። ሲብዬ በጣም ይቅርታ መንገር አልነበረብኝም አይደል? እኔ ደግሞ ትምህርት ቤት እየመጣ ያስጨንቀኝም ብዬ አስቤ ነበረ። በጣም ይቅርታ ሂውዬ። እድሌ ነው። ይሄንንም አመት እንዲሁ መሰቃየቴ ነው። ችግር የለም። ቆይ ግን እህትሽስ? ኧረ እሷ ምን በወጣት። እሷ ድሮም ቢሆን ከትምህርት ቤት ነች። አሁን ደግሞ ከስራ ወደ ቤት ነች። ከዚህ ዱርዬ ጋር በምን ትተዋወቃለች? አይኒማ ያው ሰፈር ውስጥ ካወቀች እኮ በፒስ ብታወራው ብዬ ነበረ። አይ ኢሳያስ ማንንም አይሰማም ባክሽ። ብቻ ፈጣሪ በሰላም ከሱ ያለያየኝ ማለት ብቻ ነው። ሌላ ምንም አማራጭ የለም። ኡፍ እኔማ እንዴት እንደሰለቸኝ። በእኔ አሁን እኔ ሲስተር ሰዓት መምጫ ደርሷል። እንዴት ይኑዬ መተሻል እንዴ? ምን ነው ፊትሽ ልክ አይደል? አረ ደህና ነኝ። ያው ስራ ላይ አይደለም ሙሉም ትንሽ ስለደከመኝ ነው። ቆይ ግን አንቺ የት ሄደሽ ነው? ከጓደኛዬ ከማዚ ጋር ዩኒፎርም አጋዥን ብላኝ እሷን ላጋዛት ሄጄ ነው። ብታይ እኛ ካሰብነው 200 ብር ቅናሽ አለው። እንደዛ ከሆነ ቆንጆ ነው። እንደ ደከመሽ እኮ ባቅ ኖሮ ከሷ ጋር ሄድ ነበረ። እዚህ ድረስ ነው ሸኝታኝ የተመለሰችው። የኔ ቆንጆ ዛሬ እኮ ደሞዝ አልገባልኝም፣ እቁቡንም ደግሞ አልሰጡኝም። አረ በቃ አትጨነቂ። ከነገ ወዲያ ስለምንጀምር ነገ መግዛት እንችላለን። ደግሞ አውቄብሻለሁ። ለዚህ ነው አይደል የተጨነቅሽው? እሺ እኔት አንቺ ማትጨነቂ። እሺ ነገ እንገዛለን። ደግሞ ቅድም ዘነቡ መታ ነበር። ያው እሷም የቤት ኪራይ ፈልጋ ነው የሚሆነው። እንግዲህ ነገ ሰጣታለሁ። እሷም ደግሞ አንድ ቀንም አታልፈኝም አይደል? አረ ተያት፣ ካልሆነ ነው ያወራታለሁ። አንቺ እኮ ስለማትናገሪ ነው የሚቀብጡት። አረ ተይ እንዳትናገሪያት። ከፋም ለማም እኮ እሷ ትሻለኛለች። እሷም ብትሆን እኮ ይሄንን የቤት ኪራይ ጠብቃ ነው የምትኖረው። ለዛ ነው እንደዚህ ሆነች። ነስ አንቺ ቸኩያለሁ ነይ ያልኩሽ እኮ ነው። አረ አንተ ደግሞ ምንድነው? አቤት ምንድነው እያጉረመረምሽ የምትመጪው? እኔ ያልኩሽ አንዴ። አይ ከቤት ስለወጣሁ እኮ ቆይቻለሁ። ቤት እንዳይደብራቸው ብዬ ነው። ደግሞ አንቺ ነው ቤት ቆየሽ ምናምን ብለው የሚደብራቸው? አረ ኢሳያስ ምን እሺ ነው? እኔም እኮ ቤተሰብ አለኝ። አለሽ እኮ ቤተሰብ፣ ግን ይሄን ማለት ያለብሽ እኮ ለማያውቅሽ ሰው። እሺ በቃ ፒስ። አሁን ሊድ ቆይ እንጂ ላውራሽ። ምንድነው ልንጠራልሽ? ኢሳያስ እኮ ነኝ። እሺ በቃ ይሱ አውራኝና ልሂድ። እንደዛ ነው የሚባለው። ህይወት ነገረችሽ እንዴ? አረ ምንም አልነገረችኝም። ለማንኛውም ፍቅር ልንጀምር እያሰብን ነው። እሺ አረ እንዴ ይሱ አንተም እንደዚህ አይነት ሙድ ትጫወታለህ እንዴ? አንቺ ምን አባሽ ሆነሽ ነው? ገና ለገና ስለ ህይወት ወሬ ያቀብላለሁ ብለሽ ትንሽ ናክሽኝ አልመሰለሽ? እሺ ቀጥል በቃ ይቅርታ። ለማንኛውም ፍቅር ልንጀማምር ነው። ከፍተኛው ሚና የምትጫወቺው አንቺ ነሽ። እንዴ ኢሳያስ እኔ ከዚህ ልጅ ጋር ታነካካኝ። ጓደኝታችን በጣም ነው የምፈልገው። እና እሷ ከኔ ጋር ከሆነች ጓደኝሽን ታጫዋለሽ ማለት ነው? አረ እኔ እንደዛ ለማለት ዝም በይ በቃ። ከዚህ በኋላ ግዴታ ከኔ ጋር መሆን አለባት። ከኔ ጋር ጊዜ እንድታሳልፍ ደግሞ ግዴታ ታረጋለሽ አንቺ። ለዚህ ደግሞ የነገር ይቦጨቅልሻል። እሺ ግን አትጎዳትም አይደል? ማዚ እናቴ ትሙት አፈቅራታለሁ። በቃ ፒስ። እኔ እንዳትጎዳት ብዬ ነው እንጂ ይሄን ያህል መጋተቱ አስፈላጊ አልነበረም። በቃ ደውይልኝ። ማታ ደግሞ ይዘሻት ስትመጪ ከሆነ ፈታ አረጋችኋለሁ። ፒስ ይመችክ። እቺማ ደህና ባለ ሀብት መላ የሚሰጣት ብታገኝ ትሸጣታለች። እንዲህ አይነት ጓደኛ ሲቀር እሪብስማ ጥይቱ ትከሻህን ስለመታህ አመስግን። አሁንም ግን መሳሪያው በእጄ ነው ያለው። እዚሁ ልጨርስ እችላለሁ፣ ግን ደም በበዛብኝ ጊዜ ነው የመጣው።
ፈጣሪህን አመስግን። ትሰማኛለህ? ዛሬን ካለፈ ግን ነገ ቀዬውን ለቀህ እንድትወጣ፣ አለበለዚያ ግን ግንባርህን ብዬ ደፍቼ ስጋ ቀባሪ አጥቶ ያሞራ መጫወቻ ሆኖ ነው የሚቀረው። ነግሬሃለሁ። ስቶፍ እኮ ነዝሮኝ ነው። ሰሞኑን ምንም ልክ አይደለሽም። የሆንሽው ነገር ካለ ለምን አትነግሪኝም? አረ እኔ ምንም አልሆንኩም። ስቶፉ ስለነዘረኝ ነው። ዞር በይ በቃ እኔ እሰራዋለሁ። አረ ችግር የለውም ጨርሻለሁ። ቁጭ በይ አንቺ። እኔ የምልሽ ቲኑ፣ ያኔ ፕሪፕ ስትማሪ ፍቅር ምናምን ጀምረሽ ነበር እንዴ? ምን ነው ለምን ጠየቅሽ? አይ ምንም ከእህቴ ተሞክሮ ልውሰድ ብዬ ነው። ቆይ አንቺ ልጅ የጀመርሽው ነገር አለ እንዴ? አይ ኧረ እኔ ምንም አልጀመርኩም። ቆይ እህቴ ማውራት አልችልም? እንደውም ተይው በቃ። አረ እኔ እንደዛ አላልኩም። እንደውም ልክ ነሽ። ምንም ነገር ውስጥ ከመግባትሽ በፊት እኔ ማማከር አለብሽ። አረ እኔ ምንም ውስጥ ልገባ አይደለም። ግን አሁን እስቲ ስላንቺ ንገሪኝ። እኔ ናት የሚባልሽ ነበር። በጣም ነበር የምወደው። ታዲያ አሁንም አብራችሁ ናችሁ? አይ እሱ ሌላ የሚያፈቅራት ልጅ አለች። እጭ በእናትሽ። ታዲያ አንቺ ለመቀማት አልሞከርሽም? አንቺ ልጅ አምሻል እንዴ? አሁን ግን አብሮ አይደሉም። እሷ ወደ ውጭ ሄዳለች። የስ አሁን አሪፍ ሰዓት እንደው። ምን እየፈለግሽ ነው? ልጁ ጋር ነው ማለቴ ናቲ ጋር። ስልክሽ የት አለ? እኔማ አጣብስሻለሁ። ስልኬ እኮ ጠፍቷል። ነይ እስኪ። ጀግኒት መጣሽ? መጣው፣ ግን በምን አይነት መንገድ ከቤት እንደማስወጣት ምንም ሊመጣልኝ አልቻለም። ፈታ እንበል። ቅዳሜ ነው ብለሽ አትወጫትም እንዴ? አንተ ደግሞ ሲስተራን ታውቂለ እንዴ? ገገማ እኮ ነች። አረ ዛሬማ ተቸገሪልኝ። ፈታ እንበል። እሱማ እኔም ፈታ ብንል ደስ ይለኛል፣ ግን ምንም አይነት ሀሳብ አጣው። እኔ ደግሞ እንደዚህ አይነት ነገር አይመቸኝም። ሴት አይደለሽ እንዴ? ሴት መለኛ ናት ይባላል። ምን ይሻላል እባክህ? ግን የሆነ ሀሳብ መጣልኝ። ይሁን አይሆን ግን አላውቅም። ንገረኝ። ችግር የለም አብዴት እናደርገዋለሁ። ፒስ። ይኸውልሽ ዛሬ ልደቴ ነው ብለሽ ይዘሻት ትወጫለሽ። ከዛ እኔ ደግሞ ፈታ አደርጋችኋለሁ። አንተ ደግሞ ጓደኛዬ እኮ ናት። የልደቴን ቀን ታውቀዋለች። አየህ አሁን አሪፍ ሀሳብ መጣልኝ። ቦይፍሬንዴ ልደቴን አላከበረልኝም ነበረ። ስለዚህ አብረና ክብር ብያት በዚህ አጋጣሚ አመጣታለሁ። ጭንቅላት እኮ አለሽ። ለጥሩ ደግሞ ብትጠቀሚበት። እንዴ ለአንተ ብዬ እኮ ነው። ጭራሽ ትሰድበኛለህ እንዴ? ይሱ ሊቀር ይችላል እናቴ። አንቺ ደግሞ አታምሪ። በቃ አንቺንም ፍቅረኛሽንም በሰበቡ ፈታ አደርጋችኋለሁ። ጉዳዩ ላይ ደግሞ ውጪበት። በቃ ይሄ ያሰምናል ብዬ አስባለሁ። በቃ እየሄድሽ ደግሞ ሀሳቡን አብላዩ። ፒስ ይሆናልሽ። በቃ እሺ ይመች። በኋላ ጮልሃለሁ። ፒስ በቃ ክሪስን አየሁት። ክሪስ የሆነ ነገር ሆነ። ክሪስ 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 የሆነ ነገር ሆኗል እኮ እንዴ! በጥይት የተመታው እሱ ነው መሰል እንዴ? ክሪስ ወንድሜ ይኸው እንደፈራሁት አደረጉት። ለዚህ እኮ ነው አትወጣ ስለኝ ነበረው። ወደ ቤት እንሂድ። ጉዴ ፈላ። እሺ እናንተ ሁኑ፣ እኔ እዛ ሂጅ እጠብቃችኋለሁ።
እንዴ ማዚ እንዴት መጣሽ? እንዴሽ እንዴ ማንም የለም እንዴ ቤት ውስጥ? ኧረ ለምን ነው እንግዲህ እኔ ሰው እየታየኝ አይደለም። ባኪ ሲስተር አለች እቻ አከራይዋ ተነዛዛት እሷን ልታወራት ሄዳ ነው። ናይ ጥሩ ከሆነ ምን ነው ግን እንዴት መጣሽ? ባኪ ዛሬ አብረሽኝ ታመሻለሽ። እምቢ ብትይኝ ግን ይከፋኛል፣ ግዴታ ነው። አንቺ አምሻል እንዴ? ምን እንደምትይው? ፍቅረኛ ልደቴ ስላላከበረልኝ ዛሬ ማታ ፈታ ካላልን ብሎኛል። እና እናንተ ፈታ ለምትሉት ነው ምንድነኝ? አራጋቢሽ ነው። እና ደግሞ ካንድ ጀለሱ ጋር ነው የሚወጣ። አንቺ ደግሞ እሱን ታዋክቢልኛለሽ። አንቺ ወደዛ ሂጂ፣ እኔ የትም አልሄድም። ልደቴን አብረን አናከብርም እንዴ? አንቺ እኮ ቤስት ፍሬንድ ነሽ ብዬ ነው የመጣሁት። ማዚ ቀን ቢሆን ችግር የለም፣ ማታ ግን አልወጣም። ደግሞ ሲስተርም ይደብራታል። የሲስተርን ጉዳይ ደግሞ ለኔ ታይልኝ። በእጅ በእግር ብዬ አሳምናታለሁ። ደግሞ እኮ ብዙ አናመሽም፣ ትንሽ ነው። ተይ እንጂ ማዚ፣ የተዋወቀን ችግር የለውም የኔ ቆንጆ። አንቺ ወዲያው ቶሎ ትመለሻለሽ። እሺ ወይ ማዚ፣ በቃ አይሆንም ብዬሻለሁ። አይሆንም እንዴ? ለምን? ይቅር ማዚ። እንዴት ነው? እንዴ ነሽ ቲኒ? ዛሬ ደግሞ ምን ግርጣለሽ? ዛሬ ልደቴ ነው እና እሷን ይዣት ልሄድ ነበር። እሷ ደግሞ እህቴ ካልፈቀደች ብላ ግግም አለች። እውነቷን ነው። ግን በቃ ሂዱና ፈታ በሉ። እንዴ ቲና፣ አንቺማ ዝም ብለሽ ነው የምታካብጅ እኮ። ቲኒማ የኔ ልደት ነው ብትያት አከለክልሽም። ለማንኛውም ሃፒ በርዝዴይ ብያለሁ። በቃ እሺ ሂዱ። እንዴ ቲኑ፣ ዛሬ ምን ሆነሻል? ድሮ እኮ እናታችን እንኳን ስትፈቅድልን አንቺ ነሽ እኮ ከልክለሽ የምታስቀሪ። አዎ ግን ለዛሬ ፈቅጃለሁ። ግን እንዳታመሹ እሺ? እሺ ትንሽ በቃ ትንሽ አንቺ ተለበይ። እሺ በቃ ትንሽ አሁን ከእህቴ ጋር መሆን ያለብኝ ጊዜ ነው። ይሄ ይገባኛል እኮ ቶሎ ድረስ ውልቅ ነው የምንለው። ወይ አንቺ ቶሎ ውልቅ ትያለሽ። አሪፍ እሺ በቃ ስለዚህ ቤት ቶሎ እንሂድና ደውለሽለት ወደ ምን ሄድበት እንሂድ። ቤት በቃ ይውዬ የኔን አጥር ያለ ቀሚስ አንቺም ትለብሻለሽ። ከዛ ቶሎ እንሄዳለን። አረ ማዚ አለብስም። እኔ እኮ ያለበስኩት ሳይኖረኝ ቀርቶ አይደለም። ያው የማዬ ነገር ሆኖብኝ ነው። ህይወት ለምንድን ነው እህትሽ ወጥሽ እንድትዝናኝ የፈለገችው? እኔ ደግሞ ይሄ ነገር እንዲሳካላት ፈልጋለሁ። ስለዚህ ቀለል ያለ ልብስ ትለብሻለሽ። ይሄን አልሰማሽም። አለብስም አለበለዚያ እመለሳለሁ። እሷን እኮ የጥቁር ልብስ እሳት ነው የጨረሳት። በይ በቃ አሁን እንሂድ። ግዴታ መሆን አለበት ቲናዬ። ሌላ ምንም አማራጭ የለሽ።
በይልኝ እምቧ በይልኝ እምቧ በይልኝ እምቧ በይልኝ ነይ ነይ ባይሮፕላን በሰማዩ ላይ ደሞ እንደ ፈጣሪ በአየሩ ላይ እምቧ በይልኝ እምቧ በይልኝ እምቧ በይልኝ እምቧ በይልኝ ነይ ነይ ባይሮፕላን በሰማዩ ላይ ደሞ እንደ ፈጣሪ በአየሩ ላይ አንቺ ዋ የኔ ፍልቅልቅ ሁለመናሽ ወርቅ አንቺ ዋ የኔ ፍልቅልቅ ሁለመናሽ ወርቅ እምቧ በይልኝ እምቧ በይልኝ እምቧ በይልኝ እምቧ